ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ተጨባጭ ለውጥ በማምጣት ላይ ያሉ የፓርቲ ኢኒሺዬቲቮችን ለበለጠ ውጤታማነት አጠናክሮ ማስቀጠል እንደሚገባ የጌሻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀም። የጽህፈት ቤቱ ኃላፊ አቶ አንድሰው አለማየሁ እንደገለጹት የብልጽግና ፓርቲ እንደ ሀገር ከጀመራቸው ኢኒሺዬቲቮች መካከል የአካባቢውን የመልማት አቅምና ነባራዊ ሁኔታን በማገናዘብ የተከናወኑ ተግባራት ተጨባጭና የሚታይ ለውጥ ማምጣቱን ተናግረዋል። ኃላፊው ይህንን ተከትሎ በወረዳው የሌማት ትሩፋት ስራ በሰፊው የተሰራና በዚህም ችግር ፈቺ ተግባራት መከናወናቸውን ጠቁመዋል። ያነጋገራቸው ባልደረባችን በላቸው በላይ ነው። የሌማት ትሩፋት ከመነሻው የሚጀምረው ይሄ አስተሳሰብ ሲመጣ እንደኛ አካባቢ የኛን ጸጋ በተለይ የመልማት ጸጋችንን ከግንዛቤ ባስገባ ልክ የመጣ አስተሳሰብ ነው። ከተለመደው ስራችን ወጥተን በተሻለ መንገድ ህብረተሰቡን ተጠቅሞ ሀገርን መጥቀም በሚችልበት ልክ የምንሰራበት መንገድ ያሳየልን ነው የሌማት ትሩፋት ኮንሰፕት። ከዚህ ጋር ተያይዞ ያው እንደሚታወቀው የወረዳችን በእንስሳት ሀብቱ በማር በወተት በቡና በእነዚህ ጸጋው በጣም የተሻለ ነው። ይህን ጸጋ ደግሞ በተሻለ መንገድ ሳይንሳዊ በሆነ መንገድ ተጠቅመን ወደ ተሻለ ውጤት እየቀየርን የምንሄድ ከሆነ ማህበረሰባችን ተጠቃሚነት እያሰፋን የምንሄድበትን መንገድ ነው ፓርቲው ይህን በትሩፋት መልክ ይዞ የመጣው። ከዚህ ጋር ተያይዞ በተለይ ያው እንደምንታወቀው በቁም እንስሳት ወረዳው በጣም አሉ ከሚባሉ ዞን ውስጥም ካሉት ከሌሎች አካባቢም በጣም በዚህ ሀብት የተሻለ ሀብት ያለው ነው። የተሻለ ሀብት እንዳለ ሁሉ ግን በተሻለ መንገድ ተጠቅሟል ወይ ብለን ስናይ በተሻለ መንገድ ያልተጠቀመበት ብዙ ምክንያቶች አሉ። የመጀመሪያው ይሄን በዘመናዊ መንገድ በተሻለ መንገድ ያመረቱ ከመሄድ አንግል ስናይ ከተለምዶ ያልወጣንበትና አሁን ግን ፓርቲው ይሄን የሌማት ትሩፋት ኮንሰፕት እስከታች መውረድ መቻል አለበት ብሎ ካመጣ ኋላ በተለያዩ ኮምፖኔንቶች በመሸንሸን የስጋ መንደር ለምሳሌ አሁን ስንወስድ የስጋ መንደር እንደ ፖቴንሻላችን በሁሉም ቀበሌዎች የስጋ መንደር ይሆናል። ግን ስፔሻሊ በተለየ መንገድ በነበራቸውም ልምድ የተሻለ ልምድ በነበሩት ቀበሌዎች አካባቢ በመንደር በማከፋፈል እንደ መልጋዊ አይነቱ ባትጋኒቲ ባቶጊቲ የሺቲ እነዚህ ቀበሌዎች ላይ በተሻለ መንገድ የስጋ መንደር ይሰራ ያለበት ሁኔታ አለ። ያ ብቻ ሳይሆን ከስጋ መንደር ስራችን በኋላ ያገኘነው ነገር ቢኖር አርሶ አደሩ ከዚህ በፊት ከሚሸጥበት አደልቦ ከሚሸጥበት ዋጋ በተሻለ መንገድ አሁን እየሸጠ ያለበት ያው ገበያውንም ገብታችሁ ማየት የሚችሉበት ሁኔታ አለ። በባለፈው አመት በ2017 ሪፖርታችን ስናይ ለማዕከላዊ ገበያ ወደ 45000 ምናምን 45000 ገደማ የሚጠጋ ሰንጋ ነው ለማዕከላዊ ገበያ መቅረብ የቻለው። ከዚህ ጋር ተያይዞ ይሄ የሚያሳየን ነገር ቢኖር ኢሳቤው ወደ ወረዳችን ከመጣ ሰዓት ጀምሮ በተሰራው ልክ እያደገ የሚሄድበትን ሁኔታ እያሳየ እየመጣና የማዕከላዊ ገበያ ነጋዴዎች ጭምር ቀጥታ መጥተው ባሉን በወረዳችን ባሉን ወደ 5 በሚጠጉ ትላልቅ ገበያዎች ውስጥ እየገዙ ወደ ማዕከላዊ ገበያ የሚሄዱበት ሁኔታ ነው ያለው። ከዚህ ጋርም ተያይዞ የማር ምርታችንን ስናይ አመት በአመት የመመረት መጠኑ በጣም እየጨመረ እየመጣና በተለይ የተፈላጊነት መጠኑ ከመጨመሩ ጋር ተያይዞ አርሶ አደሩ ከዚህ በፊት በሚያመርተው ልክ የማይሸጥበት ሁኔታ ነው የነበረው። አሁን ግን አርሶ አደሩ በተሻለ ዋጋ የሚሸጥበት ያም ተጨምሮ ደግሞ በብዛት ወደ ማዕከላዊ ገበያ የሚሆን ወደ አጎራባች ገበያዎች የማር ምርታችን እየቀረበ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በተለይ ከወተት ምርታችን ጋር ተያይዞ ያው ለአካባቢ ፍጆታ የሚውለው ከዋለ ኋላ የቅቤ ምርታችንን ስናይ ደግሞ በተሻለ መንገድ ወደ ማዕከላዊ ገበያም እየተጫነበትና በጥራት ደረጃ በጣም ተፈላጊው ቅቤ ሆኖ እየሄደበት ያለበት ሁኔታ አለ። ስለዚህ ይህንን የሌማት ትሩፋት ኢሳቤን በተሻለ መንገድ ባሰረጽን ልክና የተሻለውን የኢሳቤ ቦታ ከያዘ እንደ ወረዳችን በጣም ተጠቃሚና ለሀገርም የሚጠቅም ምርት የሚያመርት ወረዳ የሚሆንበት ሁኔታ ነው የሚኖረው። በሃይማኖት ሽፋን የህዝብን ሰላምና ጸጥታ ለማደፍረስ የሚንቀሳቀሱ ኃይሎችን በጋራ መመከት እንደሚገባ ተገለጸም። በከፋ ዞን ቦንጋ ከተማ የሃይማኖት ፎረም አባላት ጋር በወቅታዊ አካባቢያዊ ጉዳዮች ዙሪያ የምክክር መድረክ ተካሂዷል። ዘገባው የዞኑ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች።
ለዘመናት ተቻችሎና ተከባብሮ የኖረውን የዞኑን ህዝብና የተለያዩ ሃይማኖት ተከታዮችን ለመለያየት ሆን ብሎ የሚሰሩ ጸረ ሰላም ኃይሎች መኖራቸው ተነስቷል። በዞኑ በሃይማኖቶች መካከል የቆየውን የአብሮነት እሴት ለመሸርሸር የሚታትሩ አካላትን በጋራ በመመከት ለዘመናት የኖሩን የዞኑን ህዝብ ሰላም ማስጠብቀን ማስቀጠል እንዳለብን ተመላክቷል። ሰላምን በማስፈን ሂደት መቻቻልን ለመስበክ የእምነት አባቶችና የሃይማኖት ፍሬ ሚና የጎላ ስለመሆኑ ተገልጿል። የዞኑ መንግስትና የጸጥታ ኃይሉ ነጻና ገለልተኛ ሆኖ ሁሉንም ሃይማኖት በእኩል አይቶ በገለልተኝነት እየሰራ እንዳለ ያነሱት የካፋ ዞን ፖሊስ ዋና አዛዥ ኢንስፔክተር ዳዊት ደሳለኝ ከዚህ በተቃራኒ የጸጥታ አካላትን በውሸት ለመወንጀል በማህበራዊ ሚዲያ የሚደረግ ማንኛውም እንቅስቃሴ ፈጽሞ ዞኑን የማይገልጽ ነው ብለዋል። የጸረ ሰላም ኃይሎችን ተልዕኮ የማይሸከሙ የሃይማኖት ተከታዮችን ለመፍጠር ሁሉም የእምነት አባቶች ግንዛቤ የማስጨበጥ ስራ መስራት ይገባልን ብለዋል። ከእምነት አባቶች መካከል አንዳንዶቹ በሰጡት አስተያየት በዞኑ በተለያዩ ሃይማኖቶች መካከል መቻቻልና ሰላም እንዲሰፍን አስተዋጽኦ ሲያደርጉ መቆየታቸውን ተናግረዋል። እንደ ሃይማኖት አባቶቹ አስተያየት የመንግስትን ተልዕኮና መልካም ዓላማ መደገፍ እንደዚሁም ለሀገር ሰላምና ለህዝቡ ደህንነት በጋራ መስራት ከሁሉም ሃይማኖቶች ይጠበቃል ብለዋል። በገነት ቤተክርስቲያን በወንጋ አካባቢ ከይከላ ዙሪያ ቅርንጫፍ ለመክፈትና ለማምለክ የቀረበውን ጥያቄ የሚመለከታቸው አካላት ፈጣን ምላሽ ከመስጠት አኳያ የማጓተት አዝማሚያዎች እንደነበሩ ቀርበዋል። በዚሁ ከይከላ አካባቢ በእምነቱ ተከታዮች በተመቻቸው የማምለኪያ ስፍራ አምልኮ ባልተጀመረበት ረብሸውናል በማለት የተንቀሳቀሱ አካላት ላይ ተከታትሎ ህጋዊ እርምጃ ያለመውሰድ ችግሮች እንደነበሩ የገነት ቤተክርስቲያን ፓስተር መለሰ እንዳለ ተናግረዋል። አስተያየት ከሰጡት መካከል ሼህ አብዱል ናስር ጀማል እንዳሉት ከተለያዩ የእምነት ተቋማት ህጋዊ በሆነ አግባብ ለሚቀርቡ ጥያቄዎች በየደረጃው ያሉት የመንግስት አካላት ፍትሐዊና ፈጣን ምላሽ መስጠት እንደሚገባቸው ጠቁመዋል። የእምነት ተቋማትና የእምነቱ ተከታዮችም ከስሜት በጸዳ በሰከነና ሰላማዊ በሆነ መንገድ ጥያቄ ማቅረብ እንደሚያስፈልግ መልአከ ታቦር ቄሲስ ወንድሜነት ተስፋዬ ተናግረዋል። እነዚህ አካላት መንግስትና የካፋን ህዝብ የማይወክሉ ጸረ ሰላም ኃይሎች በመሆናቸው መንግስት የማስተካከያ እርምጃ መውሰድ እንዳለበትም ፓስተር መለሰ ጠይቀዋል። አንዳንድ ሚዲያዎች በሃይማኖት ተቋማት መሪዎችና በተከታዮች የቀረቡትን ሀሳቦች በትክክል ከመዘገብ ይልቅ በተሳሳተ መንገድ መረጃ እንደሚያወጡ ተገልጿል። መንግስት እንደ መንግስት ሰላም ለማስፈን ሁሉንም ሃይማኖቶች በእኩል ማየትና ፍትህን ለማስፈን መስራት አለበት ብለዋል። የሃይማኖት አባቶች በቀጣይ በሃይማኖት ተቋማትና በህዝብ ውስጥ የቆዩ የአብሮነትና የመቻቻል እሴት ዘላቂነት እንዲኖረው ለማስቻል በየደረጃ የግንዛቤ ማስጨበጫ መድረኮች መፈጠር እንዳለባቸው ተጠቁመዋል። ከሃይማኖት ፎረም አባላት ለተነሱ ሀሳቦችና ጥያቄዎች መድረኩን በመሩት አካላት ምላሽና ማብራሪያ ተሰጥቷል። ህጋዊና አግባብነት ላላቸው የህዝብ ጥያቄዎች መንግስት ደረጃ በደረጃ ምላሽ ይሰጣል ያሉት የመድረኩ መሪዎች የሃይማኖት ተቋማትም ስርዓት ባለው መንገድ መንቀሳቀስ እንዳለባቸው አሳስበዋል። በሃይማኖቶች መካከል ግጭትና ሁከት ለመፍጠር ተጨባጭነት የሚጎላቸውን ሀሳቦች በሚያራምዱ የማህበራዊ ሚዲያ ተጠቃሚዎችና መሰል ድርጊት የሚፈጽሙ አካላት ላይ ክትትል በማድረግ የእርምት እርምጃ እንደሚወሰድ ተመላክቷል። የምክክር መድረኩን የካፋ ዞን አስተዳደር ተወካይና የፋይናንስ መምሪያ ኃላፊ አቶ መቅደስ ማሞና የዞኑ ሰላምና ጸጥታ መምሪያ ኃላፊ በጋራ መርተውታል። የገቢ አሰባሰብ ስራን በማጠናከር ከማህበረሰቡ የሚነሳውን የልማት ጥያቄ ለመመለስ ትኩረት ሰጥቶ እየሰራ መሆኑን የሺሽንዳ ከተማ አስተዳደር ፋይናንስ ገቢና ንግድ ክላስተር ጽህፈት ቤት አስታወቀም። ጽህፈት ቤቱ በበጀት ዓመቱ በማዘጋጃ ቤታዊና መደበኛ ገቢ 286 ሚሊዮን ብር በላይ ለመሰብሰብ የተያዘውን እቅድ ከግብ ለማድረስ እየሰራ መሆኑ ተገልጿል። ዘገባው የደቡብ ምዕራብ ሚዲያ ኔትወርክ ነው። ጽዮን ታደለ እንደሚከተለው ታቀርበዋለች። የገቢ አሰባሰቡን በማሳለጥ ነዋሪው የሚያነሳውን የልማት ጥያቄዎች ለመመለስ ትኩረት ሰጥቶ እየሰራ እንደሚገኝ የሺሽንዳ ከተማ አስተዳደር ፋይናንስ ገቢና ንግድ ክላስተር ጽህፈት ቤት ኃላፊ አቶ አድነው አሰፋ ገልጸዋል። በ2018 በጀት ዓመት በማዘጋጃና በመደበኛ 286 ሚሊዮን 917961 ብር ለመሰብሰብ ታቅዶ እየተሰራ እንደሚገኝ ኃላፊው ገልጸዋል። በሩብ ዓመቱ ብቻ ከ45 ሚሊዮን ብር በላይ መሰብሰብ መቻሉን የጠቆሙት ኃላፊው እስካሁን ባለው 52 ሚሊዮን 515 ሺህ ብር በላይ መሰብሰቡን ገልጸዋል። በሚሰበሰበው ገቢ ከሰብአዊ ወጪዎች ባሻገር ለአካባቢው ልማት ለማዋል እየተሰራ መሆኑን የጠቆሙት ኃላፊው የተጀመሩ አንገብጋቢ የልማት ፕሮጀክቶች ለማገባደድ እየተሰራ መሆኑን አብራርተዋል። በከተማው የቅድመ አንደኛ ደረጃ ትምህርት ቤት ግንባታ፣ የንጹህ መጠጥ ውሃ ተደራሽነትን ማስፋት፣ የቢሮ ግንባታ፣ የምንጭ ማጎልበት፣ የመብራት ማስፋፊያ ስራዎች እየተከናወኑ መሆኑን ጠቁመዋል። ከመዋቅሩ ስፋት አንጻር የገቢ አሰባሰቡን የበለጠ ለማሳለጥ በመዋቅር ምክንያት የሰው ኃይል እጥረት ተግዳሮት መሆኑን ኃላፊው ገልጸዋል።
የትምህርት ስብራትን ለመጠገን ከቅድመ መደበኛ ትምህርት ቤት ጀምሮ መስራት እንደሚገባ የሺሾንዴ ወረዳ አስተዳደር ገለጸም። በወረዳው ድንብራ አንደኛ ደረጃ ትምህርት ቤት የተማሪዎች ምገባ ማስጀመሪያ መርሃ ግብር ተካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። በማስጀመሪያ ፕሮግራሙ ላይ የተገኙት የሺሾንዴ ወረዳ ዋና አስተዳዳሪ አቶ ደምሰ ገብረ ማርያም የትምህርት ስብራትን ለመጠገን በህፃናት ላይ ትኩረት ተደርጎ እየተሰራ መሆኑን ተናግረው የቅድመ መደበኛ ተማሪዎች ምገባ የዚሁ ተግባር አካል መሆኑን ገልጸዋል። ህፃናት ላይ መስራት ሀገርና ትውልድን ማስቀጠል በመሆኑ ነገ ሀገር ተረካቢና ሀገር ገንቢ ትውልድ ለመፍጠር ሁሉም የድርሻውን ሊወጣ ይገባል ብለዋል። ምገባው በወረዳው ሁሉም ትምህርት ቤቶች ተጠናክሮ እንደሚቀጥል ገልጸው ትምህርት ቤቶች ከማህበረሰቡ ጋር በመተባበር አጠናክሮ ሊያስቀጥሉ ይገባል ብለዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ተክለአብ ከበደ በበኩላቸው ፓርቲው ለሀገር የሚተርፍ ትውልድ ለማፍራት ከቀረጻቸው ኢኒሼቲቮች አንዱ የተማሪዎች ምገባ መሆኑን ገልጸው ለስራው ታማነት በቅንጅት መስራት ያስፈልጋል ብለዋል። የወረዳው ትምህርት ጽህፈት ቤት ኃላፊ አቶ አየለ ኃይለ ሚካኤል በበኩላቸው የትምህርት ጥራትን ለማረጋገጥ የተማሪዎች የትምህርት ቤት ቆይታ የተሳካ ማድረግ እንደሚገባ ገልጸው የህፃናት ምገባውን ዘላቂና የተሳካ እንዲሆን ሁሉም መረባረብ እንደሚገባም ገልጸዋል። የድንብራ ሙሉ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት መምህር አስፋው ኃይሌ በበኩላቸው ምገባው ዘላቂ እንዲሆን ትምህርት ቤቱ የራሱን ዝግጅት ማድረጉን ገልጸው የትምህርት ቤቱ ማህበረሰብ የራሱን ድርሻ እንዲወጣ ጠይቀዋል። በማስጀመሪያ ፕሮግራሙ የወረዳው ዋና አስተዳዳሪ አቶ ደምሰ ገብረ ማርያም የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ተክለአብ ከበደ የወረዳው ፖሊስ አዛዥ ኮማንደር ገዛኝ ጋዲሳን ጨምሮ ሌሎች የወረዳ አመራሮችና ጥሪ የተደረገላቸው እንግዶች ተሳትፏል። በከፋ ዞን ጠሎ ወረዳ የ2018 ዓመተ ምህረት በጋ ስንዴ ማስጀመሪያ መርሃ ግብር ተካሄደ። የማስጀመሪያ ፕሮግራሙ በአማ ቀበሌ በሚገኘው የአርሶ አደር ማሰልጠኛ ማዕከል መካሄዱ ነው የተገለጸው። በፕሮግራሙ የተገኙት የወረዳው ዋና አስተዳዳሪ አቶ አትርሴ ሸታቸው የበጋ መስኖ ስንዴን ለማሳካት አስቻይ ሁኔታዎች በወረዳው መኖሩን አንስተው እንደ ሀገር ባህል እየሆነ የመጣውን የበጋ ስንዴ ልማት ውጤታማ ለማድረግ የሁሉም ርብርብ ያስፈልጋል ብለዋል። አቶ አትርሴ አክለው በወረዳው የተያዘውን እቅድ ለማሳካትና ታማነትን ለማረጋገጥ ተግባሩን በቴክኖሎጂ ማስደገፍ እንዲሁም የውሃና አፈር ሀብት በተገቢው መጠቀም እንደሚያስፈልግ ጠቁመዋል። ወረዳውን በመደገፍ የተገኙት የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው በመንግስት የተጀመሩ ኢኒሼቲቮች የምግብ ዋስትናን ከማረጋገጥ አልፎ የኢኮኖሚ እድገት እያስመዘገቡ መሆናቸውን አብራርተዋል። አቶ አክሊሉ በበጋ ስንዴ ልማት የአካባቢውን አርሶ አደር ተሳታፊና ተጠቃሚ እንዲሆን በጋራ መረባረብ ያስፈልጋል ብለዋል። የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አፈወርቅ አደመህ በበኩላቸው በ2018 የምርት ዘመን በጋ ስንዴ ልማት በ12 ቀበሌዎች ከ155 ሄክታር በላይ ማሳ ለማልማት ታቅዶ እየተሰራ መሆኑን ጠቁመዋል። በክልሉ የወባ በሽታ የመከላከልና መቆጣጠር ተግባር ላይ በትኩረት የተሰራ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ገለጸም። በሁሉም አካባቢዎች የዘርፉን አመራሮችና ባለሙያዎች በማስተባበር የወባ መከላከልና ሕክሞ ማዳን ላይ የተጀመረው ተግባር ተጠናክሮ መቀጠሉን ነው የቢሮ ኃላፊ አቶ ኢብራሂም ተማም የተናገሩት። በዚህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በወባ በሽታ ተመላላሽ ታካሚ በ34 በመቶ፣ ተኝቶ ታካሚ በ30 በመቶና የሞት ምጣኔ በ18 በመቶ መቀነሱን አቶ ኢብራሂም ገልጸዋል። ማህበረሰቡም የወባ መከላከያ መንገዶችን ዘወትር ተግባራዊ ሊያደርግ እንደሚገባ አቶ ኢብራሂም አሳስበዋል። ቢሮው የወባ መከላከያ አጎበር፣ የጸረ ወባ ኬሚካልን ጨምሮ መድኃኒቶችንና ሌሎች የሕክምና መገልገያ ቁሳቁስ ድጋፎችን በማድረግ ላይ እንደሚገኝ አስረድተዋል። በየደረጃው የሚገኙ የጤና ዘርፍ ተዋናዮች በተለይም ማህበረሰቡን ግንዛቤ የማሳደግና የማነቃነቅ ስራዎችን በተገቢው ማስቀጠል እንደሚገባቸውም ተናግረዋል። የአልጋ አጎበርን በአግባቡ መጠቀም፣ ውሃ ያቆሩ ቦታዎችን ማዳፈን፣ የመኖሪያ ቤቶችን በጸረ ወባ ኬሚካል ማስረጨት እንዲሁም የህመም ስሜት ሲሰማ በፍጥነት ወደ ጤና ተቋም መሄድና የታዘዙ መድኃኒቶችን በአግባቡ መውሰድ እንደሚገባ አስረድተዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የካፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።